ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንደምን አላችሁ? እንደምን ከረማችሁ? ያው አዲስ አበባ እንግዲህ ካርጎ ለማውጣት ይዤ ነበር። ያን ዕቃ አውጥቼ ስመለስ ያው በህዝብ ትራንስፖርት ነው በነገራችን ላይ የምሄደው፣ በአየር አይደለም። መንገዱ ሰላም ነው ሰላም አይደለም የሚለውን ብዙዎቻችሁ ኮመንት ላይ በግልም ጠይቃችሁኛል። ሙሉ መንገዱን ደግሞ ከአዲስ አበባ ጀምሮ አልፎ አልፎ ቢሆን በቀረጻ ይዤዋለሁ ማለት ነው። እሱን አስጎበኛችኋለሁኝ። በጣም ደስ ይላል ደግሞ ሀገራችን። ኢንሻአላህ እሱን እንድትከታተሉ ግብዣዬ ነው። ያው የገባሁት በነገራችን ላይ ደሴ ሌሊት ነው 8 ሰዓት ላይ ማለት ነው። ከአዲስ አበባ ተነስቼ የጨለማ ቀረጻም አለው መጨረሻ አካባቢ እሱን አስገባላችኋለሁ። እስከ መጨረሻ አብራችሁን ቆዩ። በዛውም አገራችሁን እንድትጎበኙ ግብዣዬ ነው። ሰላም ጤና ይስጥልን አድማጮቻችን። ኢትዮጵያ ሀገራችሁን ወይም ደግሞ ከአዲስ አበባ ደሴ ድረስ ያለውን መንገድ መቃኘት ከፈለጉ ከኛ ጋር ያሳልፉ። አብዲወሎ ቲዩብን ላይክ፣ ሰብስክራይብ፣ ሼር ያደርጉ። ይህ ከአዲስ አበባ ደሴ እንግዲህ እስከ ደብረ ብርሃን ያለው መንገድ እስካሁን እያያችሁት ነበረ። ደብረ ብርሃን ላይ ደግሞ ወርጄ ያው ትንሽ ምናምን አዝዤ እየበላሁ ነው። ስለዚህ ቀጣይ ጉዟችን ደግሞ ወደ ማን መሰላችሁ? ወደ ደሴ ማለት ነው። ያው እስከ መጨረሻ እናሳያችኋለን። ብሎጋችን ይቀጥላል ማለት ነው።
እሺ ውድ ተመልካቾች እስካሁን ስትከታተሉት የነበረው እንግዲህ ከአዲስ አበባ ጀምሮ ደብረ ብርሃን ደብረ ሲና እያልን ነበር። ይኸው በምሽት ከሌሊቱ 8 ሰዓት ላይ ደሴ ገብተናል ማለት ነው። ደግሞ በምሽት እየተጓዝን የመጨረሻ ጉዞውን ዝም ብዬ ቀረጻ አድርጌው ነው። እና ከአዲስ አበባ ያው ደሴ ትንሽ አድካሚ ነው። መንገድ መሃል ላይ መኪና ይበላሽባችኋል። በጣም ነው የሚያስጠላው። ብቻ አልሐምዱሊላህ በሰላም መግባት ነው ዋናው ነገር፣ በሰላም ገብተናል ማለት ነው። እና ይሄን ይመስላል ማለት ነው። እዚህ ጋር እንግዲህ ብዙ ህዝቦች ነው ያለነው። ወደ 17 ህዝብ አለ። ለማንኛውም የመቻች ቪዲዮ